ሰላም ሰላም የዚህ ቻናል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ይዤ የመጣሁት ሜተድ ኦፍ ዳታ ኮሌክሽን ነው። ቪዲዮውን እስከ መጨረሻው እንድታዩ ጋበዝኩ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ፣ ቪዲዮ ከተመቻችሁ ላይክ፣ ሼር በማድረግ ለጓደኞቻችሁ አድርሱ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉ። ወደ ቪዲዮ እንሄዳለን። ሜተድ ኦፍ ዳታ ኮሌክሽን ምንድን ነው ካልን አንዱ ፈርስት ስቴጅ ፎር ስታቲስቲካል ኢንቨስቲጌሽን ነው። የመጀመሪያው ስቴጅ ስታቲስቲካል ኢንቨስቲጌሽን ላይ መጀመሪያው ስቴጅ ብለን ያየነው ከዚህ በፊት ቪዲዮ ሰርቻለሁ። 5 ስቴጅ ኦፍ ስታቲስቲካል ኢንቨስቲጌሽን ብዬ ማለት ነው። ስለዚህ የመጀመሪያው ስቴጅ ሜተድ ኦፍ ዳታ ኮሌክሽን ነው። ሜተድ ኦፍ ዳታ ኮሌክሽን ከማየታችን በፊት ቫሪያብል እና ዳታ ምንድን ናቸው የሚሉ ዲፈረንሶችን እንይ ማለት ነው። ቫሪያብል ካልን ኢትስ አን አይተም ኦፍ ኢንተረስት ዛት ካን ቴክ ኦን ሜኒ ዲፈረንት ኒውሜሪካል ኦር ነን ኒውሜሪካል ቫሊዩ። ኒውሜሪካል ሊሆን ይችላል፣ ነን ኒውሜሪካል ቫሊዩ ሊሆን ይችላል። የተለያየ ቫሊዩ ቴክ ልናደርግበት የምንችለው እኛ ኢንተረስት የሆንበት ቫሪያብል ብለን እንጠራለን። ዳታ ካልን ደግሞ ዘ ቫሊዩ ኦፍ ቫሪያብል አሶሲየትድ ዊዝ ዋን ኤለመንት ኦፍ ፖፑሌሽን ኦር ሳምፕል ነው። ዚስ ቫሊዩ ሜይ ቢ ኒውሜሪክ፣ ወርድ ኦር ሲምቦል። ዳታ ምንድን ነው? አሁን ቫሊዩ ነው። የአንድ ቫሪያብል አንድ ሪስፖንዳንት ሪስፖንስ በሚያደርግበት ጊዜ የምናገኘው ቫሊዩ ዳታ ብለን እንላለን። ለምሳሌ ጀንደር የሚለው ቫሪያብላችን ሲሆን ዳታችን ደግሞ ምንድነው? አንድ ሰው ኢንተርቪው በምናደርግበት ጊዜ ወንድ ወይም ሴት ሜል ኦር ፊሜል ብሎ የሚመልስልን ወይም እኛ የምንወስደው ሜል ኦር ፊሜል ብለን የምንወስደው ቫሊዩ ዳታ ብለን እንጠራለን ማለት ነው። ለምሳሌ ዌይት ኦፍ 200 ኪሎ ግራም። ስለዚህ ዌይት ምንድነው? ቫሪያብላችን ሲሆን ዳታችን ደግሞ ምንድነው? 200 ኪሎ ግራም ቫሪያብላችን ዳታችን ይሆናል ማለት ነው። ሜል ካል ይሄ ምንድነው? ዳታችን ነው ማለት ነው። ስለዚህ ዳታ እና ቫሪያብል ከሆነ ሶርስ ኦፍ ዳታ እናያለን ማለት ነው። ስለዚህ ዳታ ሜተድ ኦፍ ዳታ ኮሌክሽን ከማየታችን በፊት ሶርስ ኦፍ ዳታ ሁለት አይነት ሶርስ ኦፍ ዳታ ይኖርናል። ፕራይመሪ ኤንድ ሰከንደሪ ነው። ፕራይመሪ ዳታ የምንለው ምንድን ነው? ዳታ ሜጀርድ ኦር ኮሌክትድ ባይ ኢንቨስቲጌተር ኦር ሪሰርቸር ኦር ዳይሬክት ዩዘር ፍሮም ሶርስ ነው። ከሶርሱ ዳይሬክት የሆነ ኮንታክት ኖሮት አንድ ኢንቨስቲጌተር ኦር ሪሰርቸር ኮሌክት የሚያደርግ ከሆነ እነዛን ዳታዎች ፕራይመሪ ዳታ ብለን እንጠራለን። በፕራይመሪ ዳታ ሁለት አክቲቪቲዎች ይኖሩና ፕላኒንግ ኤንድ ሜጀሪንግ ማለት ነው። ሰከንደሪ ዳታ ደግሞ ምንድን ነው ካልን ዳታ ጋዘርድ ኦር ኮምፓይልድ ፍሮም ፐብሊሽድ ኦር አንፐብሊሽድ ሶርስ ኦፍ ፋይል ኦር ፋይል ነው። ስለዚህ ፐብሊሽድ ወይም አንፐብሊሽድ ከሆነ ሶርስ ኦር ፋይል አንስተን የምንጠቀም ከሆነ ያ ሰከንደሪ ዳታ ይሆናል ማለት ነው። ስለዚህ መጀመሪያ ዳይሬክት ኮንታክት ያለው ፕራይመሪ ዳታ ሲሆን ያን ፕራይመሪ ዳታ ለድጋሚ ሌላ ሰው የሚጠቀሙ ከሆነ ሰከንደሪ ዳታ ነው የምንለው ማለት ነው። ስለዚህ ፕራይመሪ ዳታ ላይ ሁለት አክቲቪቲዎች አሉ ብለናል። ፕላኒንግ ላይ ምንም ነገሮችን ልናካሄድ እንችላለን። አይደንቲፋይ ሶርስ ኤንድ ኤለመንት ኦፍ ዳታ ዳታውን ማግኘት የምንችልባቸው ኤለመንቶች እና ሶርሶች አይደንቲፋይ ማድረግ ይኖርብናል። ዲሳይድ ዌዘር ቱ ኮንሲደር ሳምፕል ኦር ሴንሰስ። ሳምፕል ነው የምንወስደው ወይስ ሴንሰስ ነው? ያንን ፕሮብሌም ሶልቭ ሊያደርግልን የሚችለው ኢንፎርሜሽን ልናገኝ የምንችለው በሳምፕል ነው ወይስ በሴንሰስ ነው? የትኛውን ነው የምንወስደው? ይህን ዲሳይድ እናደርጋለን ፕላኒንግ ስቴጅ ላይ። ኢፍ ሳምፕሊንግ ኢዝ ፕሪፌርድ ሳምፕሊንግን የምንመርጥ ከሆነ ዲሳይድ ኦን ሳምፕል ሳይዝ፣ ዲሳይድ ሳምፕል ሳይዝ ሳምፕል ሴሌክሽን ሜተድ እንዲሁም ሳምፕል ሳይዝ ጋር የተገናኙ ነገሮችን ዲሳይድ እናደርጋለን ማለት ነው። እንዲሁም ዲሳይድ ሜጀርመንት ፕሮሲጀር፣ በአጠቃላይ ሴታፕ ዘ ኔሰሰሪ ኦርጋናይዜሽናል ስትራክቸር ኦርጋናይዜሽናል ስትራክቸሮችን እናደርጋለን ሴታፕ እናደርጋለን ማለት ነው። ይህ ፕራይመሪ ዳታ በምንጠቀምበት ጊዜ የመጀመሪያው ስቴፕ ላይ የምናገኘው ነው። ሜጀሪንግ ላይ ስንመጣ ደግሞ ቀጥታ ሜተድ ኦፍ ዳታ ኮሌክሽን እናገኛለን ማለት ነው። ሜተድ ኦፍ ዳታ ኮሌክሽን ፕራይመሪ ዳታ ስንጠቀም የምንጠቀማቸው ሜተዶች ናቸው። ለምሳሌ ፎከሲንግ ግሩፕ ሊሆን ይችላል፣ ቴሌፎን ኢንተርቪው፣ ዶር ቱ ዶር ሰርቬይ፣ ኒው ፕሮዳክት ሬጅስትሬሽን፣ ፐርሰናል ኢንተርቪው ኤንድ ኤክስፐሪመንት። እነዚህ ምንድን ናቸው? ሜተድ ኦፍ ዳታ ኮሌክሽን ናቸው ማለት ነው። በአካል ሄደን ኢንተርቪው ልናደርግ እንችላለን። ኮሽነር በመበተን የተማሩ ሰዎች ከሆኑ ታርጌት ፖፑሌሽኖቻችን ኮሽነር በመበተንም ልናካሄድ እንችላለን ማለት ነው። ስለዚህ እነዚህ ምንድን ናቸው? ሜተድ ኦፍ ዳታ ኮሌክሽን ናቸው ማለት ነው። ቀጥታ ዳታውን ኮሌክት አድርገን የምንመጣባቸው መንገዶች ናቸው ማለት ነው። ወደ ሰከንደሪ ዳታ ስንመጣ ምንድን ነው ያለን?
ፐብሊሽድ ወይም አንፐብሊሽድ ከሆነ ሶርስ ኦር ፋይል አንስተን መጠን ቀጥታ መጠቀም ነው ማለት ነው። ስለዚህ በምንጠቀምበት ጊዜ የእኛን ፕሮብሌም ሶልቭ የሚያደርግልን መሆን አለመሆኑን ቼክ ማድረግ ይኖርብናል። ስለዚህ ቼክ ማድረግ ያለብን ነገሮች ምንድን ናቸው ካልን ታይፕ ኤንድ ኦብጀክቲቭ ኦፍ ዘ ሲቹዌሽን። ፕራይመሪ ዳታ ሲሰበሰብ የነበረው ኦብጀክቲቭ እና ሲቹዌሽን ምን ይመስላል የሚለው ነገሮችን አይደንቲፋይ ማድረግ አለብን። ከኛ ከምንፈልገው ዳታ ጋር ማች ያደርጋል ወይ፣ እንዲሁም ደግሞ the purpose for which the data are collected compatible with the present problem። ከኛ ፕሮብሌም ጋር ምን ማድረግ አለበት? ኮምፓቲብል መሆን መቻል አለበት። መጀመሪያ ላይ ዳታው ሲሰበሰብ ለምን ፐርፐስ ነው የተሰበሰበ? ከኛ ፕሮብሌም ሶልቭ ሊያደርግልን ከሚችሉ ኢንፎርሜሽኖች ልናገኝ እንችላለን ወይስ አንችልም? ያኔ ሲሰበሰብ ፐርፐዙ ምን ነበረ? እኛ ሳይሆን ምንድን ነው ኮምፓቲብል ማድረግ መቻል አለብን ማለት ነው። እንዲሁም ደግሞ the nature and the classification of data is appropriate to our problem። the nature of data or classification of data ምን ይመስላል? እኛ ወደ ምንፈልገው ምን እናደርገዋለን? ክላሲፋይ ማድረግ መቻል አለብን። እንዲሁም ደግሞ there are no biased and misreporting in the published data። published data የሆነ የምንጠቀም ከሆነ biased መኖር መቻል የለበትም። ሚስ ሪፖርቲንግ የተቀመጡ ነገሮች መኖር የለባቸውም ማለት ነው። ስለዚህ የእኛን ፕሮብሌም ሶልቭ ማደረግን ሪኮማንዴሽን ኮንክሉዥን ለመስጠት መጀመሪያው ስቴፓችን ወይም ደግሞ ትክክለኛ ኮንክሉዥን ለመስጠት ትክክለኛ ዳታ መጠቀም መቻል አለብን። ለዛ ኖ ቢያዝድ ምንም አይነት ቢያዝድ መኖር ሚስ ሪፖርቲንግ መኖር የለበትም። ከሌለ ሌላ አማራጭ ነው መጠቀም ያለብን ማለት ነው። ለምን የምንሰጠው ኮንክሉዥን ከምን ላይ ነው ዲፔንድ የሚሆነው? ከዳታችን ላይ ነው። ዳታችን ኮሬክትሊ ኮሌክት አድርገነው ከሆነ የምንሰጠው ኮንክሉዥን ምን ይሆናል? ኮሬክት ይሆናል ወይም ደግሞ ኢምፖርታንት ይሆናል። ስለዚህ በዚህ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ቸር እንሰንብት። ቴንክ ዩ